የነገውን ዓለም የፈጠረው ሳይንቲስት ኒኮላስ ቴስላ የምንጠቀምበትን ስማርትፎን፣ ቤታችንን የሚያበራውን የኤሌክትሪክ ኃይል አልፎ ተርፎም ይህንን ዩቲዩብ ቪዲዮ እንድታዩ የረዳችሁን ኢንተርኔት እና ዋይፋይን የፈጠረው ማን እንደሆነ ታውቃላችሁ? ቶማስ ኤዲሰን ወይንስ አልበርት ኢንስታይን? ሁለቱም አይደሉም። አብዛኛውን የዘመናዊው ዓለም ቴክኖሎጂ መሰረት የጣለው ነገር ግን በታሪክ ብዙም ስሙ የማይነሳው አንድ ድንቅ ሰው አለ። እሱም ኒኮላስ ቴስላ ይባላል። ቴስላ የወደፊቱን ጊዜ ቀድሞ ማየት የሚችል መብረቅን በእጁ የገራ ነገር ግን ሕይወቱን ሙሉ በሰዎች የተከዳና በመጨረሻም በአንድ ድሃ የሆቴል ክፍል ውስጥ ብቻውን የሞተ ሚስጥራዊ ሳይንቲስት ነው። ዛሬ በዚህ ቪዲዮ ዓለማችንን የቀየረውን የዚህን አስገራሚ ሰው እውነተኛ የሕይወት ታሪክ፣ ያደረጋቸውን አስገራሚ ፈጠራዎችና በኤዲሰንና በቴስላ መካከል የነበረውን ታሪካዊ ፍክክር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር ጁላይ 10 1856 እኩለ ሌሊት ላይ ነው። አሁን ክሮሺያ ተብላ በሚጠራው ቦታ በአንድ አስፈሪ ነጎድጓድ የመብረቅ ማዕበል ወቅት ኒኮላስ ቴስላ ተወለደ። በወቅቱ አዋላጇ ሴት በማዕበሉ ደንግጣ ይህ ልጅ የጨለማ ልጅ ነው የሚሆነው ስትል፣ እናቱ ግን አይ አይደለም፣ እሱ የብርሃን ልጅ ነው የሚሆነው በማለት መለሰችላት። እናቱ እንዳለችውም ሆነ። ቴስላ ገና በልጅነቱ ልዩ ተሰጥኦ ነበረው። ማንኛውንም መጽሐፍ አንብቦ በቃሉ መያዝ ይችላል። ፎቶግራፊክ ሚሞሪ ነበረው። በጣም የሚገርመው ግን ቴስላ አንድን ማሽን ለመስራት ሲፈልግ ወረቀትና እርሳስ አያስፈልገውም ነበር። ሙሉ ማሽኑን በጭንቅላቱ ውስጥ ይሰራዋል። እዚያው ጭንቅላቱ ውስጥ ማሽኑን አስነስቶ ይሞክረዋል። ጉድለት ካለው እዚያው ያስተካክለዋል። ይህ ልዩ ችሎታው በኋላ ላይ ታላላቅ ፈጠራዎችን በሰኮንዶች ውስጥ እንዲፈጥር ረድቶታል። ነገር ግን ሕይወቱ ቀላል አልነበረም። በወጣትነቱ በከባድ የኮሌራ በሽታ ተመትቶ ለሞት ተቃርቦ ነበር። በወቅቱ አባቱ ካህን እንዲሆን ይፈልግ ነበር። ነገር ግን ቴስላ በአልጋ ላይ ሆኖ ከዚህ በሽታ ከዳንኩኝ ኢንጂነሪንግ እንድማር ትፈቅድልኛለህ ብሎ ጠየቀው። አባቱም ተስማማ። ቴስላ በተአምር ከበሽታው ዳነ። ትምህርቱንም በከፍተኛ ውጤት ማጥናት ጀመረ። በ1884 ቴስላ በኪሱ 4 ሳንቲም ብቻ ይዞ ለአሜሪካው ታዋቂ ፈጣሪ ቶማስ ኤዲሰን የተጻፈ የባለሙያ ምስክርነት ደብዳቤ በመያዝ ኒውዮርክ ገባ። ደብዳቤው የሚለው አስገራሚ ነገር ነበር። በዚህ ዓለም ላይ ሁለት ታላላቅ ሰዎችን አውቃለሁ። አንደኛው አንተ ነህ፣ ሁለተኛው ደግሞ ይህ ወጣት ነው የሚል። ኤዲሰን ቴስላን ወዲያውኑ ቀጠረው። ነገር ግን በሁለቱ ሰዎች መካከል ያለው ልዩነት ሰማይና ምድር ነበር። አዲሱን ነጋዴና በተደጋጋሚ በመሞከር ትራያል ኤንድ ኤረር የሚያምን ሰው ሲሆን፣ ቴስላ ግን በሳይንስና በቲዮሪ የሚመራ መሐንዲስ ነበር። እዚህ ጋር ነው እንግዲህ በታሪክ ትልቁ የኤሌክትሪክ ጦርነት ዘ ከረንት ዋር የተጀመረው። የኤዲሰን ሲስተም ዳይሬክት ከረንት ወይም ዲሲ። ኤዲሰን የፈጠረው ዲሲ ኤሌክትሪክ ኃይል ከ1 ማይል በላይ መጓዝ አይችልም ነበር። ስለዚህ በየመንደሩ የኤሌክትሪክ ማመንጫ መገንባት ነበረበት። የቴስላ ሲስተም አልተርኔቲንግ ከረንት ወይም ኤሲ። ቴስላ ደግሞ የኤሌክትሪክ በረጅም ርቀት ላይ ያለምንም ችግር መጓዝ የሚችልበትን ኤሲ የተባለውን ሲስተም አፈለቀ። ኤዲሰን የቴስላን ሐሳብ አልወደደውም። እንዲያውም ቴስላን የዲሲ ማሽኖችን ካሻሻልክልኝ $50,000 እሰጥሃለሁ አለው። ይህ ብር በአሁኑ ጊዜ ከ$1 ሚሊዮን በላይ ነበር። ቴስላ ሌሊትና ቀን ሰርቶ ማሽኖቹን አሻሻለ። ብሩን ሲጠይቀው ግን ኤዲሰን ሳቀና ቴስላ አንተ አሜሪካውያንን ቀልድ ገና አልገባህም በማለት ከለከለው። ቴስላ በሐቀኝነት በመስራቱ ተናዶ ወዲያውኑ ስራውን ለቀቀ። የተወሰነ ጊዜም ሕይወቱን ለማቆየት የጉድጓድ ቆፋሪ ሆኖ ለመስራት ተገደደ። ቴስላ በጉልበት ስራ ላይ ያለ ጆርጅ ዊስቲንግ ሃውስ የተባለ ባለ ሀብት የቴስላን የኤሌክትሪክ ሀሳብ ሰማ። ወዲያውኑ የቴስላን የፈጠራ መብቶች ፓተንት በከፍተኛ ገንዘብ ገዛቸው። በዚህ ጊዜ ኤዲሰን ከርካሽ ፕሮፓጋንዳ ጋር ብቅ አለ። የቴስላ ኤሲ ኤሌክትሪክ ሰዎችን ይገድላል በማለት ለማስፈራራት ዞኖችንና ውሾችን በህዝቡ ፊት በኤሲ ኤሌክትሪክ ይገድላል። የኤሌክትሪክ ወንበር ኤሌክትሪክ ቼር እንዲሰራ ያደረገው የቴስላን ስም ለማጥፋት ነበር። ነገር ግን እውነቱ ሁልጊዜ ያሸንፋል። በ1893 በቺካጎ በተደረገው ትልቅ የዓለም ኤግዚቢሽን ላይ የቴስላ እና የዌስቲንግ ሃውስ ኩባንያ
ሙሉ ኤግዚቢሽኑን በኤሲ ኤሌክትሪክ በዩኒፎርም አበሩት። ህዝቡ በአንድ ሌሊት ያን ሁሉ ብርሃን ሲያይ ደነገጠ። በመቀጠልም በናያግራ ፏፏቴ ላይ የመጀመሪያውን የሃይድሮ ኤሌክትሪክ ማመንጫ በመገንባት ኤሌክትሪክን በብዙ ኪሎ ሜትሮች ርቀት ላይ ወደሚገኙ ከተሞች መላክ ቻሉ። በዚህ ቴስላ የኤሌክትሪክ ጦርነቱን በበላይነት አሸነፈ። ዛሬ ቤታችን ውስጥ የምንጠቀምበት ኤሌክትሪክ ይኸው የቴስላ ኤሲ ኤሌክትሪክ ነው። ቴስላ የኤሌክትሪክን ጦርነቱን ካሸነፈ በኋላ አልቆመም። ወደ ላብራቶሪው ተመልሶ የሰው ልጅ አእምሮ የሚበጠብጡ ዋየርለስ የኤሌክትሪክ ፓወር የማሽን ፈጠራዎችን መፍጠር ጀመረ። ይህ ማሽን ያለ ምንም ሽቦ ኤሌክትሪክን በአየር ላይ ማስተላለፍ ይችላል። ቴስላ በፍሎረሰንት አምፖሎች እጁ ላይ ይዞ አምፖሎቹ ምንም ሽቦ ሳይገናኝባቸው ሲበሩ ለሰዎች ያሳይ ነበር። ሬዲዮ ብዙዎቻችን የሬዲዮ ፈጣሪ ማርኮኒ ይመስለናል። ነገር ግን ማርኮኒ የተጠቀመው 17 የሚሆኑ የቴስላ የፈጠራ ባለቤትነቶችን ነበር። በኋላ ላይ የአሜሪካ ጠቅላይ ፍርድ ቤት የሬዲዮ እውነተኛ ፈጣሪ ቴስላ መሆኑን አረጋግጧል። ገመድ አልባ ኢንተርኔት እና ስማርትፎን ቀድሞ ማየት በ1900 ዓመተ ምህረት ቴስላ እንዲህ ብሎ ነበር። አንድ ቀን መላው ዓለም በገመድ አልባ ቴክኖሎጂ ይገናኛል። ሰዎች በኪሳቸው በሚይዙት ትንሽ መሳሪያ አማካኝነት የትም ቦታ ካለ ሰው ጋር በድምፅና በምስል ይገናኛሉ። የዛሬ የምንጠቀምበት ስማርትፎን አይደለም ታዲያ? ቴስላ ትልቅ ህልሙ መላው የዓለም ህዝብ በነፃ ፍሪ ኢነርጂ እና ያለ ሽቦ ኤሌክትሪክ እንዲያገኝ ማድረግ ነበር። ለዚህም ዋርደን ክሊፍ ታወር የተባለውን ግዙፍ ግንብ መገንባት ጀመረ። ነገር ግን ፕሮጀክቱ በገንዘብ ይረዳው የነበረው ጂፒ ሞርጋን የተባለው ባለሀብት ሰዎች ኤሌክትሪኩን የት ጋ ነው ሽቦ አድርገን የምንሰፍረው? ነፃ ከሆነማ እኔ ገንዘብ አላገኝበትም በማለት ፈንድ ማድረጉን አቆመ። ግንቡም ፈረሰ። ቴስላ ካፒታሊስት ወይም ነጋዴ አልነበረም። የሰውን ልጅ ለመርዳት ሲል ብቻ የዌስቲንግሃውስ ኩባንያ ሊከፍለው የነበረውን ሚሊዮን የሚቆጠር የሮያሊቲ ውል ቀደደው። በዚህ ምክንያት በህይወቱ መጨረሻ ላይ በጣም ድሃ ሆነ። ሰዎችም እንደ እብድ ማየት ጀመሩት። ምክንያቱም ቴስላ አንዳንድ እንግዳ የባህሪ ችግሮች ኦሲዲ ነበሩበት። ቁጥር 3ን በጣም ይወድ ነበር። የነበረበት ሆቴል ክፍል ቁጥር በ3 መካፈል አለበት። ከመመገቡ በፊት ሳህኑ 18 ጊዜ በፎጣ ያብሳል። በተጨማሪም የሰው ልጅ አይረዳኝም በማለት ከሰዎች ርቆ በኒውዮርክ ፓርኮች ውስጥ እርግቦችን ያረባና ይመገብ ነበር። በተለይ አንዲት ነጭ እርግብን በጣም ይወዳት ነበር። በመጨረሻም ጥር 7 ቀን 1943 በ86 ዓመቱ ኒውዮርክ በሚገኘው ኒው የዩከር ሆቴል ክፍል 3327 ውስጥ ብቻውን ህይወቱ አለፈ። ሲሞት 1 ሳንቲም እንኳን አልነበረውም። ከሞተ በኋላ የኤፍቢአይ ወኪሎች ወዲያውኑ ወደ ክፍሉ በመግባት የፈጠራ ምስጢሮቹን በተለይ ዴዝ ሬይ የተባለውን የጦር መሳሪያ ምስጢር እንዳይሰረቅ በሚል ይዘውት ሄዱ። ኒኮላስ ቴስላ በዘመኑ ሳይረዱትና ሳያከብሩት ቢሞትም ዛሬ ግን ዓለም እውነቱን አውቃለች። የዓለማችን ትልቁ የኤሌክትሪክ መኪና ኩባንያ ቴስላ የተሰየመው በሱ ስም ነው። ቴስላ በአንድ ወቅት እንዲህ ብሎ ነበር፣ የአሁኑ ጊዜ የነሱ ነው፣ እኔ ግን ጠንክሬ የሰራሁለት የወደፊት ጊዜ የኔ ነው። በእርግጥም ቴስላ እንዳለው ሆነ። ዛሬ የምኖርባት የቴክኖሎጂ ዓለም የኒኮላስ ቴስላ የወደፊት ጊዜ ነው። የዛሬው ቪዲዮአችን ይህን ይመስል ነበር። ስለ ኒኮላስ ቴስላ ምን ተሰማችሁ? ኤድሰን ያደረገበት ነገርስ ትክክል ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።